አንድ ሰው የጽዳት ሰራተኛ ሆኖ ለመስራት ወደ ማይክሮሶፍት አመለከተ። ስራ አስኪያጁ ኢንተርቪው ሲያደርገው ከቆየ በኋላ ለስራው ተቀባይነት አግኝተሃል፣ ስለዚህ የስራ ስምሪት ውሉን እንድንልክልህ ኢሜይልህን ስጠኝ ይለዋል። ሰውየው ኢሜይልም ኮምፒውተርም እንደሌለው ይገልጻል። ማናጀሩም ኢሜይል የለህም ማለት በእኛ ሲስተም ውስጥ የለህም ማለት ነው፣ ይህ ለእኛ ንግድ አስፈላጊ ስለሆነ ለእኛ መስራት አትችልም በማለት ያሰናብተዋል። ሰውየውም እያዘነ ከዚያ እንደወጣ እኪሱ በነበረው $30 10 ኪሎ ግራም አፕል በመግዛት ቤት ለቤት እየዞረ በመሸጥ ቀኑ መጨረሻ ላይ $60 ያተርፋል። ከዚያም ነገሩ ቀላል እንደሆነ ሲረዳ መጠኑን በጥፍ እየጨመረ እየሸጠ በሚያተርፈው አንድ ሳይክል ገዝቶ በዚያ እየተንቀሳቀሰ ስራውን ቀጠለ። ከዚያም ገቢው እየጨመረ ሲመጣ በመደብር መሸጥ ጀመረ። ጠንክሮ በመስራቱ የትልቅ ሱፐርማርኬት ማዕከል ባለቤት ይሆናል። እንዲህ የሆነ ሲመጣ ስለ ድርጅቱ ስለ ወደፊቱ ማሰብ ሲጀምር ከኢንሹራንስ ኩባንያዎች ጋር ውል መግባት እንዳለበት ወሰነ። ከኢንሹራንስ ኩባንያ ባለሙያው ጋር ማውራት እንደጀመሩ ውሉን እንድልክልህ ኢሜይልህን በማለት ይጠይቀዋል። ሰውየውም ኢሜይልም ኮምፒውተርም የለኝም በማለት መለሰለት። የኢንሹራንስ ባለሙያውን በመደነቅ በ5 ዓመት ውስጥ ትልቅ የምግብ መደብር አቋቁመህ ኢሜይል የለህም? ለምን የለህም አለው። እሱም መለሰ፣ ከ5 ዓመታት በፊት ኢሜይል ቢኖረኝ አሁን ድርጅት ውስጥ ጽዳት ሰራተኛ እሆን ነበር አለው። አንዳንድ ነገሮች ያልተሳኩት በምክንያት ነው። ምናልባት አንደኛው በር ሲዘጋ ሌላኛው እየተከፈተ ይሆናል። ስለዚህ በፈጣሪህ ተስፋ አትቁረጥ። ራስን መለወጥ ከሚለው ፔጅ የተገኘ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው